ሰላም ወገኖች ዛሬ ከአድቬንቲስት የወጣሁበትን ምክንያት ቁጥር 2 ነግራችኋለሁ። የአድቬንቲስት ጀማሪና የአስተምሮ መሰረት የሆነችው ኤለን ጂ ዋይት ነች። ስለዚህ በመጽሐፍ ቅዱስ ዛሬ እንመረምራትና ክርስቲያኖች የተዘጋጁ የስህተት ትምህርትን ዛሬ አብረን እናፈርሰዋለን፣ እንቀብረዋለን። አድቬንቲስቶች በፋንዳሜንታል ቢሊፋቸው ወይም በመሰረታዊ አስተምህሯቸው በእንግሊዘኛው ትንሿ ያቺ አጠር አድርጋ አስተምሯቸውን የምትገልጸው ገጽ 8 ፋንዳሜንታል ቢሊፍስ ኦፍ ኤስዲኤ ፔጅ 8 ታገኙታላችሁ። ሊንኩም አለ እዚህ ጋር እንደምታዩት። በአማርኛው ግን ትልቁ ዶክመንት የአማርኛውን ትልቁን ዶክመንት ነው ሰባተኛ ቀን አድቬንቲስቶች እንዲያምናሉ የሚለው ገጽ 278 ላይ ታገኙታላችሁ። እና እንዲህ ብለው ነው የሚያምኑት። ከመንፈስ ቅዱስ ስጦታዎች አንዱ ትንቢት ነው። ይህ ስጦታ ቅሬታዎችን ከሌሎች የሚለይ ምልክት ሲሆን በኤለን ጂ ዋይት አገልግሎት ውስጥ ታይቷል። እንደ እግዚአብሔር አገልጋይ የእርሷ ጽሑፎች ለቤተክርስቲያን መጽናናትን፣ አመራርን፣ ትምህርትንና ተግሳጽን የሚሰጡ ቀጣይነትና ስልጣን ያላቸው የእውነት ምንጮች ናቸው። መጽሐፍ ቅዱስ ሁሉንም ትምህርቶችና ልምምዶች መፈተን ያለበት መስፈርት መሆኑንም ግልጽ ያደርጋሉ ይላሉ። እንግዲህ አያችሁ አይደለ? የእርሷን ጽሑፎች ልክ የቅዱሳት መጽሐፍት በእኛ ላይ በአማኞች ላይ ያላቸውን ስልጣን በሰዎች ሁሉ ላይ ያው የእግዚአብሔር ቃል ስለሆነ ያለውን ስልጣን ይነግራን የለ? የእግዚአብሔር መንፈስ ያለበት ጽሑፍ ወይም መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክርም እንደሚጠቅም ተነግረናል። ከሱ ጋር እኩል አደረጉት ማለት ነው። እና ሁለተኛ ጴጥሮስ 1:20 ላይ ይህም በመጀመሪያ ወቁ፣ በመጽሐፍ ያለውን ትንቢት ሁሉ ማንም ለገዛ ራሱ ሊተረጉም አልተፈቀደም። ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ተናገሩ ይላል። ስለዚህ ኤለን ጂ ዋይት ከዚህ በላይ ናት ማለት ነው። እንግዲህ እሷ ናት የምትተረጉመው፣ ኢንተርፕሬት የምታደርገው፣ ያውም ኢንፋሊብል ይሉታል የማይሳሳት። እንደውም በእንግሊዘኛው ትልቁን ዶክመንት ፋንዳሜንታል ቢሊፉን ሄዳችሁ እቺኛዋ ትንሿ ስለሆነች ነው ፔጅ 8 ያልኳችሁ የእንግሊዘኛው ቨርዥን ሶርስ ኦፍ ትሩዝ ነው የሚለው። የእውነት ምንጮች ከታች ያለው የአማርኛው የነሱ እንትን ይናገረዋል። የእውነት ምንጮች ኦኬ፣ እንደዛ ነው ነገሩ። አሁን እዚህ ጋር ራሱ ባንድ ያልቆላቸዋል። አስተምሯቸውም ሁሉ ነገራቸው አልቋል ከመጽሐፍ ቅዱስ ጋር እርስ በርሱ ስለሚጋጭ የሁለተኛ ጴጥሮስ 1:20 አስተውሱ። እንደገና ጀነራል ኮንፈረንስ ማለት የአድቬንቲስት ዋና መቀመጫ ማለት ነው፣ ሄድኳርተር እሱ ማለት ነው ስቴትመንት ኦፍ ኮንፊደንስ አውጥቷል። እና ምን አለ እንደምታዩት ጽሁፎቿ ማለት የኤለን ማለት ነው በመለኮት አነሳሽነት የተጻፉ ማለት ዲቫይንሊ ኢንስፓየርድ ማለት ነው፣ የመለኮት እስትንፋስ ያለባቸው ወይም አፈወተ እግዚአብሔር ያለባቸው በእውነትም ክርስቶስን ያማከሉና በመጽሐፍ ቅዱስ ላይ የተመሰረቱ ስለመሆናቸው ያለንን እምነት በድጋሚ እናረጋግጣለን። መጽሐፍ ቅዱስን ከመተካት ይልቅ የቅዱሳን መጽሐፍትን ትክክለኛ ባህሪ ከፍ ያደርጋሉ። እናም ከትውፊት፣ ከሰዎች አስተሳሰብ፣ ከግል ልምምድና ከዘመናዊ ባህል የተገኙትን የተሳሳቱ ትርጓሜዎችን ያርማሉ። ትርጓሜንም እንግዲህ ሼፕ የማድረግ ስልጣን አላት ማለት ነው። እንግዲህ የሚገርም ነው። ኮሬክት ለማድረግ እንግዲህ ይሄ ብላስፈሚ ነው፣ ስድብ ነው። አድቬንቲስቶች እንደዚህ ብለዋል። ስለዚህ የአድቬንቲስትን ትምህርት አንድ በአንድ እንመረምረዋለን ከዚህ በኋላ። ግን ለዛሬ ይሄኛውን ስንመረምር ለቤተክርስቲያኒቷ እንዲሁም አጠቃላይ ለሕዝቡ የተሰጠች ስጦታ ከሆነች እቺን ነብይ ተብዬ እንመርምራት ማለት ነው። ዘዳግም 18 ላይ እንደተጻፈው ማንም ሰው በእግዚአብሔር ስም ያልታዘዘውን ቢናገር እንደሚገደል ነው። አንብቡት። በድፍረቱ ነብዩ ስለተናገረው እግዚአብሔር ያላለውን እንደውም እንግሊዘኛውን ሄዳችሁ ስትመለከቱ
ኢቭን አወርድ ነው የሚለው አንድ ወርድ እንኳን በእግዚአብሔር ስም ያልታዘዘውን ቢናገር ሰምተን እንታዘዝ ዘንድ የነብዩን ቃል መስማት እንደማይገባን በድፍረቱ ስለተናገረው አትፍራው ግደለው ነው። እንደውም ኦሪት ስለሆነ ግደለው ነው። ዘዳግም 13:1-5 ደግሞ ስትመለከቱ የተናገረው እንኳን ቢፈጸም ነገር ግን እግዚአብሔር ያላዘዘውን ነገር እናድርግ ብሎ ቢልህ እግዚአብሔር ካዘዘ መንገድ ሊያስወጣ ስለሆነ እሱንም እንዳትሰማው ክፉን ነገር ከመካከል አርቅ ግደለው። እንደውም ያንን ህልም አላሚ ነኝ ራእይ ያየው የሚለውን ግደለው ነው። እና ማንም አየው ሰማው ብሎ በእግዚአብሔር ስም ቢመጣ ማቴዎስ 7:18 ላይ እንዳለው ፍሬው ምንድነው ምን ተናገረ ሚለውን እያንዳንዷን ነገር መመርመር እንዳለብን እወቋቸው ከፍሬያቸውም ታውቋቸዋላችሁ ስለተባል ከባህሪያቸውና ካነጋገራቸው ተነስተን እንመረምራለን ማለት ነው። እንዲሁም በአንደኛ ተሰሎንቄ 5:19 ላይ በተሰጠን ስልጣን መሰረት ቅዱሳን እንመርምር ሁሉንም ፈትኑ ተብለናል። መልካሙን ያዙ። መልካም እንኳን ይፈተናል ይመረመራል አይደለም ክፉ ኑ ከ2000 በላይ አይቻለሁ ተንብያለሁ ብላለች። ነገር ግን እኔ አንድ ብቻ ባቀርብ ስህተቷን ባረጋግጥ ሙሉ በሙሉ የሷ አስተምህሮ ውድቅ ነው ማለት ነው። ግን እኔ 8 ላንሳ ግድ የለም አንድ ብቻ ይበቃኛል እሷ ውሸታም ናት ለማለት። ግን እስኪ 8 ላንሳ። ቁጥር 1 የጥንቷ ኢየሩሳሌም በጭራሽ እንዳልተገነባች አየሁ። early writings page 75 ታገኙታላችሁ። እንዲህ ያለችው ነገር ግን እንደምንመለከተው ከመጽሐፍ ቅዱስ ጋር የሚጣረስ ትንቢትና ራእይ ነው ያየችው። ስለዚህ ተመልከቱ ኢየሩሳሌም እንደውም በ1948 ነው የተመሰረተችው። ስንት ነገር አሳልፋ እንደውም የመጨረሻው ዘመን ሆኖ ብዙ ነገር እየጠበቅን እያየን ነው ያለነው። ቁጥር 2 የክርስቶስ መምጫ ቀንና ሰዓትን ሰምቻለሁ እግዚአብሔር ነገረኝ ያለችው ቴስቲሞኒስ ፎር ዘ ቸርች ቮሊዩም 1 ፔጅ 59 ላይ ታገኙታላችሁ። መጽሐፍ ቅዱስ ግን ማቴዎስ 24:36 ላይ ስለዚያሽ ቀንና ስለዚያ ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም ብሏል። ስለዚህ ውሸታም ናት። ቁጥር 3 በ1856 የሚኖሩ አድቬንቲስቶች ኢየሱስን ሲመጣ ሳንሞት እናያዋለን ያለችበት ቴስቲሞኒስ ፎር ዘ ቸርች ቮሊዩም 1 ፔጅ 131 እስከ 132 ታገኙታላችሁ። ሉክ ግን ሁሉም ሞተዋል። አቤት ድፍረት። እሺ ቁጥር 4 ክርስቶስ ስሌቨሪ ሳይጠፋ ነው የሚመጣው ያለችበት early writings ፔጅ 35 ግን ያ ዘመን አልፏል። ጊዜ ራሱ ይነግረናል። ስሌቨሪ በአሜሪካ ያው ሲቪል ዋር ነበረ በዛን ታይም እና ይሄ የኖርዝ ፓርቲ አሸንፎ ስሌቨሪን ይሄንን ሲስተም በዛ አገር እንዳለ እንዲጣፋ አድርጎታል ማለት ነውና ሉክ አሁን ያለንበት ጀነሬሽን እና ጊዜ ብዙ ነገር ይነግረናል። ብዙ ነገር አለፈኩ። 5ኛ ሄኖክን ጁፒተርና ሳተርን ውስጥ አየሁት። በዛ የሚኖሩ ፍጥረታት ውብ ነበሩ። early writings ፔጅ 39 እስከ 40 ጄምስ ዋይትም ይሄን ደግፎ የመሰከረበት ሊትል ፍሎክ ፔጅ 22 ላይ ግን ተመልከቱ ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም ይላል እንጂ መቼ ነው ሄኖክ በወደቀው ዓለም ውስጥ አለ ተብሎ መጽሐፍ ቅዱስ ላይ የተጻፈው? እግዚኦ። ቁጥር 6 የቅዱሳን ሰዎች ቤት ንጹህና ጽዱ ከቆሻሻ ነፃ መሆን እንዳለበት ታየኝ። selected messages book 3 ፔጅ 274 ታገኙታላችሁ። ነገር ግን ስለዚህ ትእዛዝ መጽሐፍ ቅዱስ አልተናገረም። ሃይ ፓርት 2 ይቀጥላል።